ከተሞቻችን መዘመን እንዳለባቸው ማንም ቢሆን የሚስማማ መሆኑ አያጠራጥርም። ዝመና ግን እንዴት ነው መካሄድ ያለበት? ዝመና ማለት ራሱ ምንድነው? ዝመና እስከምን ድረስ ነው? የአንድ ከተማ ነዋሪዎች በከተማቸው ለውጥ ውስጥ ያላቸው ይሁንታስ እስከምን ድረስ ነው? ዝመናና የሰዎች መብትስ እንዴት ይያያዛል? ዝመናና አካባቢ ወይም ኢንቫይሮንመንት እንዴት ይታያል? የሚሉ በርካታ ጥያቄዎች መነሳት አለባቸው። የአንድ ከተማ ባለቤት ነኝ ብሎ የሚያስብ ወይም ለከተማዋ ፍቅር ያለው ወይም ለታሪክና ለቅርስ በተወሰነ ደረጃ ሀሳብ ያለው ሲሆን ደግሞ የሚያወጣውን መስፈርት ተጠንቅቆ ያዘጋጃል። የዚህ ዘመን መንግስት በተለይም ደግሞ በምርጫ ስልጣን የያዘ መንግስት ሲኮን በሚሰራው ማናቸውም ስራዎቹ የመራጩን ህዝብ ስሜትና ፍላጎት ከግምት ውስጥ ማስገባት አለበት። በተለይ በመንግስት የሚከናወን ስራ በህዝብ ገንዘብ የሚሰራ መሆኑን መዘንጋት አይቻልም። ስለዚህ መንግስት የሚሰራው ማንኛውም የልማት ስራ የሚከናወነው በህዝብ ገንዘብ እንደመሆኑ መጠን በዋናነት የሚሰራውም ለህዝቡ ነው። አሁን ያለውን ህዝብ አክብረን መብቱን ጠብቀን የስራችን ማዕከልና ዋና ትኩረት አድርገን ልማትን ወይም ዝመናን ስንሰራ ነው ለወደፊቱ ትውልድ የሚተርፍ ስራ መስራት የምንችለው። አለበለዚያ በግለሰቦች ፍላጎት ብቻ በጉልበትና በታይታ የምንሰራው ስራ ለወደፊቱ ትውልድ የሚያመጣው ትሩፋት እጅግም ነው። ዝመና የሚያስፈልገው ለአሁኑም ለወደፊቱም ትውልድ ስለሆነ፣ ስለዚህ የዝመናው እቅድ ራሱ የነዋሪዎችን ፍላጎትና ስሜት ያከበረ ሊሆን ይገባዋል። መናፈሻዎቹና ማስዋቢያዎቹ የሚፈጥሩት የስራ ዕድል፣ የሚያስገኙት የእውቀትና የቴክኖሎጂ ሽግግር፣ በሚያስገኙት ገቢ ወጪያቸውን የመሸፈናቸው ሁኔታ፣ የሚኖራቸው አካባቢያዊ ተጽዕኖ የመሳሰሉ ጉዳዮች ፕሮጀክቶቹ ካገኙት ትኩረትና ከወጣባቸው ወጪ ጋር ተነጻጽሮ መለካት ያለበት መሆኑም ግልጽ ነው። በሶማሌ ክልል ጅግጅጋ ከተማ የተመለከትነውና በዚህ መልክ ተመርቆ ለአገልግሎት ክፍት የሆነው የኮሪደር ልማት እነዚህን ጥያቄዎች የሚመልስ ሆኖ ያገኘነው መሆኑ እንደተጠበቀ ሆኖ የክልሉን የተፈጥሮ ጸጋና ሙያተኞች ጥቅም ላይ የዋለ መሆኑም ነው የባይፈርስ ሚዲያን ስለነጻ ሀሳብ ቀልብ እንዲስብ ያስቻለው። ባይፈርስ ሚዲያ ስለነጻ ሀሳብ ከምርቃቱ አስቀድሞ በጅግጅጋ ከተማ በመገኘት የተመለከተው የኮሪደር ልማት ከተሞችን ማዘመን፣ ለኑሮ ምቹ ማድረግ፣ ማደስ፣ ገጽታን ማሻሻልና ስማርት ሲቲ መፍጠር ወደሚያስችል ሁለንተናዊ ለውጥ የሚያደርሱ የዲጂታላይዜሽን ስራዎች እንዴት እንደሚሰሩና እንደሚመሩ ለሌሎችም ከተሞቻችን አርአያ መሆን ይችላል። በክልሉ የሚስተዋለውን ፈጣን የከተሞች መስፋፋት፣ የህዝብ ቁጥር መጨመር፣ የተሻሻለ የኑሮ ሁኔታ፣ የትራንስፖርትና የመሰረተ ልማት ፍላጎቶችን ለመፍታት የሚያስችል የኮሪደር ልማት ባይፈርስ ሚዲያ ስለነጻ ሀሳብ በጅግጅጋ ተመልክቷል። ሰው ተኮር የሆነው ይህ ተግባር የአረንጓዴ ቦታዎች ግንባታ፣ የፍሳሽ ማስወገጃ መስመሮች፣ ደረጃውን የጠበቀ የከተማ መብራት፣ የቴሌኮም መሰረተ ልማትንም ይዟል። ይህን የመሰለ ከተማ ለመገንባት የተሄደበትን መንገድ ይልቁንም ከኮሪደር ልማት ጋር ተያይዞ በየምንገኝበት ከተማ ለምናነሳቸው ጥያቄዎች ጥሩ መልስ ሊሰጡን የሚያስችሉ ጉዳዮችን ባይፈርስ ሚዲያ ስለነጻ ሀሳብ በጅግጅጋ መነጽር ተመልክቶ አንስቶታልና ከፕሮጀክቱ ኃላፊ መሐንዲስ ጋር ሆነን በጅግጅጋ አብረን ስንቆይ በውስጣችሁ ለሚብላሉ ጥያቄዎች ከግማሽ መንገድ በላይ የሚወስዷችሁን መልሶች እንደምታገኙ ከማይጠራጠረው ባይፈርስ ሚዲያ ስለነጻ ሀሳብ ጋር አብራችሁን ቆዩ። ከ10 በላይ የመኖሪያ አፓርትመንቶችን ገንብቶ ለደንበኞቹ ማስረከቡን የሚገልጸው ቴምር ሪል ስቴት ከ5.5 ሚሊዮን ብር ጀምሮ አዳዲስ ሳይቶች ላይ ከ4 ኪሎ ቤተ መንግስት በስተጀርባ እንደዚሁም ሳር ቤት አካባቢ በተለይ አዳዲስ ሳይቶች ላይ ለሽያጭ የመኖሪያ አፓርትመንቶቹን ማቅረቡን ሲገልጽላችሁ በደስታ ነው። ቴምር ሪል ስቴት እንደተለመደው የባይፈርስ ሚዲያ ስለነጻ ሀሳብ የአውድማ ፕሮግራማችን የዛሬው ስፖንሰር ነው። ስፖንሰራችንን ቴምር ሪል ስቴት ከልብ በተመልካቾቻችን ስም ባይፈርስ ሚዲያ ለማመስገን ይወዳል። በገና ጨዋታ አይቆጡም ጌታ እንዲሉ አበው። ታዲያ ጌቶቹ እናንተን የቤት ባለቤት ለማድረግ ድርጅታችን ቴምር ፕሮፐርቲስ በ35% ታላቅ ቅናሽ የቤት ባለቤት ሊያደርጉት ነው። ባለ 1 መኝታ በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ8 ሚሊዮን ብር፣ ባለ 3 መኝታ በ8 ሚሊዮን 400 ሺህ ብር ጠቅላላ ክፍያ ጀምሮ አሊያም በረዥም ጊዜ አከፋፈል ያለምንም ተጨማሪ ክፍያና ወለድ በ20% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ ይልዎታል። እንዲሁም ንግዶን በቀላሉ ያዘምኑ ዘንድ ከ2 ሚሊዮን 500 ሺህ ብር ጠቅላላ ክፍያ ጀምሮ የንግድ ሱቅ ባለቤት መሆን ይችላሉ። ለበለጠ መረጃ ታች ስክሪኑ ላይ ባለው ስልክ ይደውሉልን። መልካም የገና በዓል ይሁንልዎት። ቴምር ፕሮፐርቲስ።
ጤና ይስጥልን ተመልካቾቻችን፣ ከባይፈርስ ሚዲያ ስሜነ ባይፈርስ ነኝ። እንግዲህ ባይፈርስ ሚዲያ በአዲስ ዓመት በአዲስ አቀራረብና ከበፊቱም የተለያዩ ፕሮግራሞችን ጨምሮ ወደ እናንተ መጥቷል። የአዲስ ዓመት የባይፈርስ ሚዲያ ዝግጅቴ ደግሞ የሚጀምረው ከጅግጅጋ ከተማና ከጅግጅጋ ከተማ አስተዳደር እንደዚሁም ከሶማሌ ክልል ጋር ይሆናል። ስለ ነጻ ሐሳብ ባይፈርስ ሚዲያ እንግዲህ ከዚህ በፊት ከነበረው ከነጻ ሐሳብ ባሻገር በ3 ፓኬጆች ነው ወደ እናንተ የመጣው። በተመሳሳይ ስለ ነጻ ሐሳብ የአውድማ የሙግት ፕሮግራሙ የሚቀጥል ነው የሚሆነው። ዳጉ እንደገና በተጨማሪ የፓናል ውይይት ፕሮግራም ይኖረናል። ከዚሁ በተጨማሪ በሶስተኛ ደረጃ ደግሞ ዛንታ የትረካ ፕሮግራም ነው ይዤላችሁ የምቀርበው። እንግዲህ በየሳምንቱ ሮብ ከምሽቱ 3 ሰዓት ጀምሮ በነባሩ ሰዓት ወደ እናንተ የምመጣ ነው የሚሆነው። ከዚህ በፊት ከነበረው ስለ ነጻ ሐሳብ ዝግጅት የበለጠ የተጠናከረ ፕሮግራም ይዤላችሁ ለመቅረብ ዝግጅቴን አጠናቅቄያለሁ። በእናንተ በኩል ደግሞ ባይፈርስ ሚዲያን ላይክ፣ ሼር እንደዚሁም ደግሞ ሌሎች የማህበራዊ ሚዲያ ሊንክ ቻናሎቹንም እንደዚሁ በተመሳሳይ ሰብስክራይብ፣ ኮፒና እንደዚሁም ደግሞ በተለያየ መንገድ ሼር እያደረጋችሁ አብራችሁን እንድትቆዩ ነው የምጋብዘው። በተለየ መልኩ ደግሞ የዩቲዩብ ቻናሌን ሰብስክራይብ ማድረጋችሁን እንዳትዘነጉ። ባይፈርስ ሚዲያ ስለ ነጻ ሐሳብ ከእናንተ ጋር እንግዲህ በእናንተ እገዛና ድጋፍ በተጠናከረ መልኩ የሚቀጥል ነው የሚሆነው። ስለዚህ በባይፈርስ ሚዲያ ከ3ቱ ፓኬጆች አንደኛ የሆነው ዛንታ የትረካ ዝግጅታችን የዛሬው ቆይታ በጅግጅጋ ከተማ ነው የሚሆነው። ጅግጅጋ የተመረጠበት ምክንያት ደግሞ ከአዲስ አበባ ቀጥሎ በኮሪደር ልማት ፕሮጀክቶች በጣም ግዙፉና ትልቁ እንደሆነ አዲስ አበባ ቁጭ ብለን ሲነገር ሰምተናል። በተግባር ነው ወይ የሚለውን ላሳያችሁ። በዛንታ የትረካ ዝግጅቴ እዚሁ ጅግጅጋ ከተማ ላይ ነው የሚገኘው። ከፕሮጀክት ማናጀሩ ጋር ነው ቆይታ የምናደርገው። ራሱን አስተዋውቆ አጠቃላይ የጅግጅጋ ከተማን የኮሪደር ልማት ፕሮጀክት ይዘትና ጥልቀት ፕሮጀክት ማናጀሩ ሐምዲ ሊያስጎበኘኝ አብሮኝ ነው የሚገኘው። በቀጥታ ወደሱ ነው የምወስዳችሁ። ስለዚህ አብራችሁ እንድትቆዩ በድጋሚ ጋብዛለሁ። ስለ ነጻ ሐሳብ ከባይፈርስ ሚዲያ ስሜነ ባይፈርስ ነኝ። አብራችሁን ቆዩ። በቀጥታ ወደ ሐምዲ ነው የምወስዳችሁ። ዛሬ ከባይፈርስ ሚዲያ ተገኝቻለሁ። ስምህን እና የስራ ኃላፊነትን አስተዋውቀን አጠቃላይ ስለዚህ የጅግጅጋ የኮሪደር ልማት ፕሮጀክት እንግዲህ ግዙፍና ከአዲስ አበባ ቀጥሎ ሁሉንም ክልሎች አሪያ ሊሆን የሚገባው ፕሮጀክት ነው ተብሎ ይነገራል። ይህን ደግሞ ተመልካቾቻችን በሚገባ ማወቅ ስላለባቸው ሌሎቹም ተሞክሮውን መውሰድ ስላለባቸው ከዝግጅት ምዕራፋቱ ጀምሮ ምንድነው እየተሰራ ያለው? ምን ይመስላል? አርክቴክት ሐምዲ ዘከሪያ እባላለሁ። የፕሮጀክቱ ፕሮጀክት ማናጀር ነኝ ወይንም የኮሪደር ፕሮጀክት ኦፊሱ ዋና ኃላፊ ነኝ። እንዳልከው እንግዲህ በስፋትም በርዝመትም ከአዲስ አበባ ቀጥሎ የመጀመሪያው ትልቁ ኮሪደር ፕሮጀክት ነው። የዚህ ኦልሞስት በሁለት ሳይድ ብንለካ ወደ 14.4 ኪሎ ሜትር ነው ወይንም ዋን ሳይድ 7.2 ኪሎ ሜትር የምንለው ነው በጠቅላላ እና እንዳውም አይ ቲንክ በመጀመሪያው ምዕራፍ ወይም በመጀመሪያው ዙር ትልቁ ኢቭን ከአዲስ አበባም በላይ ትልቁ የምንለው ፕሮጀክት ነው። አዲስ አበባም በመጀመሪያው ዙር 1 ኪሎ ሜትር 2 ኪሎ ሜትር ነው የተሞከረው። ይሄ ግን 7.2 አት ኤ ታይም ነው የተሞከረው እና ትልቁ የምንልበት ዋናው ምክንያት እሱ ነው። ሌላኛው እንደምታየው አሁን ወደ ማገባደጃ ምዕራፍ ላይ ነን፣ ግን በጠቅላላ 9 ወር ፈጅቶብናል። እስካሁን ድረስ 9 ወር ድረስ ደርሷል። የመጀመሪያው 3 ወር የዝግጅት ምዕራፍ 3 ወር ነበር እና የራይት ዌይ ስራዎች ወይንም አካባቢውን ክሊር የማድረግ የማፍረስ ህዝቡን የማሳወቅ ከህዝቡ ጋር ኮሚኒኬት የማድረግ እና አት ዘ ሴም ታይም በዛች 3 ወር ውስጥ የዲዛይን እና የዝግጅት ምዕራፋችንን ያጠናቀቅንበት ጊዜ ነበር እና የመጨረሻዎቹ 6 ወራቶች ደግሞ የትግበራ ጊዜዎች ነበሩ። አፍርሰን ስራውን የጀመርንበት በትክክል የምንላቸው ጊዜዎች ናቸው። እንግዲህ እንደምታየው አሁን ኦልሞስት ሁሉም ኮንትራክተሮቻችን ወደ 98 እና 97%
የማገባደድ ስርዓት ላይ ነው ያሉት። በአጠቃላይ በ7.2 ኪሎ ሜትር ውስጥ 6 ኮንትራክተሮች አሳትፈናል። እያንዳንዳቸው ከ1.2 እና ከ1.5 የሚደርሱ ርቀቶች እንደ የጃንክሽን እንደ የምቾት እንዳለው ቦታ ላይ የቆራረጥን ለ6 ኮንትራክተሮች አከፋፍለን የሰራ ነው። 6ቱን ኮንትራክተሮች ኦልሞስት አሁን ከ98% በላይ ደርሰዋል። በድምር 97 እንለዋለን እኛ አቨሬጅ ማገባደጃችን። አሁን እንደምታየው የቀለም ስራ፣ የማሳመር ስራ፣ ውበትና መንገዱን የማርክ የማድረግ ስራ ላይ ደርሰናል። ኢቭን አስፋልቶቹንም ጨራርሰናል። እዚህ ደረጃ ላይ ነው ያለነው። ሌላኛው የዚህ የኛ የጂጂጋ ኮሪደር ልማት ትንሽ ለየት የሚያደርጋቸው ነገሮች እንደ ሌላው ከተሞች የሰርፌስ ማሳመር ስራ ብቻ አይደለም የሰራነው። ከውስጥ ገብተን ለዚህ ለጂጂጋ ከተማ ከዚህ በኋላ ለ50 ዓመት ለ30 እና እስከ 50 ዓመት ለሚደርሱ ማንኛውም ዩቲሊቲ ፋሲሊቲዎች መሬት ውስጥ አስገብተን ሰርተናል። ከዚህ አሁን ከምታየው ውበት በላይ በታች ወደ 3 ሜትር ቁፋሮ ውስጥ ገብተን ወደ 3 ሜትር ስፋት ወደ 6 ሜትር የሚደርስ ቁፋሮ ገብተን እያንዳንዱ መብራት፣ ቴሌ፣ ሳፋሪ፣ ውሃ ልማት ውሃን ራሱ እንደ አዲስ ዘርግተን የተነሳ ነውና ትኩረት የሰጠነው ከዚህ በኋላ ለ30 ዓመት ይሄ ኮሪደር የማይነካና የማይቆፈር ኢቭን ክሮስ የማይደረግ አድርገን ዩቲሊቲ ክሮስ አድርገን የሰራ ነውና ከኮሪደር ከምናየው ውበት ከእግረኛ ከሳይክል ሌን ከግሪነሪ ተጨማሪ በላይ ትኩረት አድርገን ሰጥተን የሰራ ነው። የመጀመሪያዎቹ ወራቶች ላይ ዩቲሊቲ ማስገባት ነው። ዩቲሊቲን ከሰማይ ላይ የነበሩትን ዩቲሊቲ ወደ ምድር የማስገባት ስራ ነው የሰራ ነው። እንግዲህ እንደምታየው በፊት ጂጂጋ የግሪነሪ ሽፋንም አልነበራትም። አሁን ኮሪደራችን ቢያንስ 2 ሜትር ከ70 እና 3 ሜትር ስፋት ያለው ረጅም ሙሉስ ወደ 7.2 ኪሎ ሜትር ወይም በሁለቱ ሳይድ ካየው 14.4 ኪሎ ሜትር ግሪን የመስራት ስራዎች ሰርተናል። ኦልሞስት ከቨሬጃችንን ወደ 35 እና 40% ከቨሬጅ አድርሰናል። እግረኛ መንገድ በቂ አልነበረንም። ከዚህ በፊት ያው ነበረ ግን ስታንዳርዱን የጠበቀ የእግረኛ መንገድ አልነበረንም። አሁን ላይ ግን ከ3.5 እስከ 5 ሜትር የሚደርሱ የእግረኛ መንገዶች ሳይክል ሌንም አስበን ማንም አያውቅም ነበር። ዛሬ ላይ ሳይክል ሌንም እስከ ሜትር ከ80 ትንሹ ደግሞ ሜትር ከ60 ሳይክል ሌኖችን አዘጋጅተን ሰርተናል። ሞር እስኪ ይሄ ስንት ስፋት? በፊት የዚህ መንገድ የሁለት ነበረ መኪና የሚያልፈው፣ 2 ሀጅ 2 ተመላሽ ነበር። አሁን ግን 3 አንድ ሌን ጨምረን በፊት የነበረው ስፋት ወደ 16 ሜትር ነበረ። አሁን የመንገዱ ስፋት ወደ 42 ሜትር አሳድገነዋል። በጠቅላላ በድምር በፊት 25 ነበር፣ አሁን ወደ 42 ሜትር አሳድገነዋል። ትልቁ እንግዲህ ፕሮጀክት ልማት ሲባል ከብዙ ጊዜ ያው ሳይንሱም የሚያዘው የዚህ አኗኗር ዘይቤን ምናምን ግምት ውስጥ ይከታልና አሁን ስመለከተው ይሄ ከዚህ አሁን ለምሳሌ ከዚህ ጫፍ እስከ ሀረር መውጫ ስንት ኪሎ ሜትር ነው? 5 ኪሎ ሜትር። 5 ኪሎ ሜትር እና ይሄን የሚያህል ስፋት ያለው መንገድ ምናልባት እንግዲህ እናንተ ናችሁ የምታውቁት ያለ ማካፈያ የሰራችሁበት ምክንያት ካላችሁ እሱን እንድትነግረኝ። እኔ ደግሞ የኔ ምክንያት ምናልባት ማካፈያ ያስፈልገዋል ብዬ ማስበው በባህሪ ከዚህ ከማሽከርከር ጋር ተያይዞ በጣም የሰው አደጋ ሶማሌ በጣም ነው የሚያበሩት እና ይህን የሚያህል ስፋት ያለው ላይ ከአደጋ ጋር ተያይዞ ግምት ውስጥ አልገባም። አዎ አክቹአሊ ሚዲያን ማካፈያ ያለው ሌላ መንገድ አለን። ይሄ 5 ኪሎ ሜትር በእንደዛ ነው የተሰራው። 2.2 ኪሎ ሜትር ደግሞ ሚዲያን ያለው ነው። ግን ሚዲያን የሌለውን ለምን ሰራችሁ ካልከን ይሄ በቃ የመንገድ ፊውቸር ነው። አክቹአሊ ከዚህ በኋላ ልጆቻችን እየተላመዱት የሚመጡት ሚዲያን የሌለው መንገድ ነው እና ዛሬ ያልጀመርነውን ነገር ነገ ላይ እንደ አዲስ መጀመር አይጠበቅብንም። ዛሬ እንደ አዲስ ብንጀምረው ነገ ላይ ህዝቡ ይለምደዋል ነው። ከዛ በሰከንድ ፌዝ ላይ ግን የመንገድ የማኔጅመንት ሲስተም ወይንም ህዝቡን የማሳወቅ አካባቢው ማኔጅ እንዴት እንደምናደርገው የፐብሊክ ሪሌሽኑን የምንሰራበትን ትልቅ እቅድ ይዘን እየቀረጽን ያለ ነው። ህዝቡን አክቹአሊ ወደ ኋላ ልመልስህና የመጀመሪያው ፕሮጀክት ነው። ፕሮጀክት ኦፊስ አቋቁሞ እየሰራ ያለ ኮሪደር ልማት
ከዚህ በፊት በወሰድናቸው ልምዶች አዲስ አበባ፣ ጅማ፣ ናዝሬት፣ ድሬዳዋ ሁሉም ሄደን ባየንበት ሰዓት ትንሽ አስቸጋሪ የነበረው ነገር ምንድነው? ኮሪደር ልማቱ ይመራ የነበረው በአመራሩ በአስተዳደርና በአመራሩ። ግን የጂጂጋ ኮሪደር ልማት ለየት ያደረገው ነገር ምንድነው? እዚሁ ሀገር የተወለድን ከሌላ ቦታ የነበርን እኔም ሌላ ቦታ ነበርኩ የመጣሁ ነኝ ተጠርተን ተሰብስበን አንድ ፕሮጀክት ኦፊስ አቋቁመን እየሰራን ያለነው እና ሰምሃው የኛ አመራሮች እኛን ሩል ቢያረጉንም እኛንን ፕሮጀክቱን በትክክል እንከታተል የነበረው ምን መራውም የነበረው በሳይንስ ነው እና በዚህ ግሩፕ ውስጥ ፐብሊክ ሪሌሽን የምንለው አለ፣ ራይት ዌይ ሪሌሽን የምንለው አለ፣ ኢንጂነሮቹ ዘርፍ አለ እና ይሄ ፐብሊክ ሪሌሽኑ ቀጥተኛ ከህዝቡ ጋር ኮሚኒኬት ያደርግ ነበር። ለህዝቡ በሬዲዮ በድራማ መልክ በጭውት መልክ የሚያስተላልፈው አካል እሱ ነበር እና ብዙዎቹን ህዝብ ለማስተማር እየሞከርን ነው። ግን በሰከንድ ፌዝ በዚህ የዚህ ትግበራና ማኔጅመንት ሲስተሙ በሰፊው የምንሰራበት ፓርት ነው። የመሻገር ሁኔታውን ምናምን የዛ ላይ የምናስተምራቸው። ሌላ ደግሞ እዚሁ ላይ ዝም ብዬ እንትን የፈለኩት ነገር ምንድነው መሰለህ፣ ለምሳሌ አሁን እዛ አካባቢ ወደ ዜድኤም አካባቢ ኢንተርናሽናል ሆቴል ጋር ለዚህ መንገድ የሚመጥኑ ህንጻዎችን ማኖችን ተመልክተናል። ያው ግንጥል ጌጥ እንዳይሆን ከመብራቱ ከመሳሰሉት ጋር ተያይዞ ውበቱ የተሟላ የሚሆነው በዛ መንገድ ነው እና ምናልባት ወደፊት ለዚህ መንገድ ስታንዳርድ ወጥቷል አብረው ከመንገድ ዳር ያሉ እንትኖች ትክክል በዕጣ ፋንታ ጉዳይ ስለተረፈ የተጎሳቀለውም አብሮ ይቀጥላሉ። ለምሳሌ ዝም ብለን ሩቅ ሳንሄድ እቺ ሱቅ ትቀጥላለች ብዬ መጠየቅ ይኖርብኝ። ትክክል አብሮ ከቀጠለ ሌላ ጉዳይ ነው የሚሆነው ስላሰብኩ ነው። እና እዚህ ላይ ታስቧል ሰርታችሁ ዲዛይኑን በምንሰራ ሰዓት የመጀመሪያ የዝግጅት ምዕራፍ ጊዜ ላይ አርበን ኮሪደሩን ያማከለ የኤልዲፒ ወይንም ሎካል ኤሪያ ዴቨሎፕመንቱን ዲዛይኑን ሰርተናል እና እያንዳንዱ አሁን ብዙዎቹ ካያቸው እንደዚህ ስፋት ያላቸው 40 ሜትር 30 ሜትር ታጥረዋል። እነኚህ በዛ በኮሪደር ልማቱ በምንሰራበት ጊዜ ያወጣናቸው ስታንዳርዶች ናቸው። ሶ ፍሮንት ላይ የሚሰሩ እንደው አዲስ አበባ ትበልጠናለች ብዬ የማስበው እሱ ላይ ነው። ኦሬዲ ቀድማ ስላደገች እዚህ አሁን ይሄኛው ቦታዎች ላይ መስፋፋት ያለበትን መሰራት ያለበትን የዲዛይን መጠን ከፍታውን፣ ሃይቱን ሁሉንም ስታንዳርዱን አስቀምጠናል። ሰምሃው ዛሬ ላይ ግን ህዝባችንን ካለበት ኑሮ ላይ አስነስተን ይሄን ቀይር ማለት ሊከብድ ይችላል። ግን እያንዳንዱ ፐርስሎች ፕላን ተደርገው ኦሬዲ ዲዛይኑ ተዘጋጅተው ወደ ትግበራ ምዕራፍ እንዲገቡ ከመንግስት ጋር እየተወያየን ወይም ከአስተዳደር ሲስተሙ ጋር እየተወያየን ግን ዛሬ ላይ መተን ይሄን ሱቅ ማጥፋት ማለት እንግዲህ የአንድን ኢኮኖሚ መጉዳት ነው የአንድን ማህበረሰብና ግን ኦሬዲ ዝግጅት ላይ ነው። ሌላ ያው እንግዲህ ከዚህ ከኮሪደር ልማት ጋር ተያይዞ አዲስ አበባ ላይ የተመለከትነውና በነገራችን ላይ በርካቶቹ በጣም እንደ ጥሩ ልምድ የሚወስዱትና ዝም ብሎ እኔም እንደግለሰብ በቃ ደስ የሚል ነገር የተመለከትኩት ትልቁ አስቸጋሪው ነገር የዚህ የፓርኪንግና የትራንስፖርት ሲስተሙን የሚቀይር መጫኛ ማውረጃ ያስፈልጋል። እዚህ ደግሞ አለ ታቅንዶን መሀል ላይ ትርምስ ነው ለሱ የሚሆኑ ምቹ ሁኔታዎች ተፈጥሯል። ባይ ዘ ዌይ ሶስት እግር ትራንስፖርቴሽን ኮሪደር ላይ ከዚህ በኋላ አይገባም። እሱ በህግ መሰረት አጽድቀነዋል። ከአንድም ሁለት ሶስት ኢቪ ቻርጅ ሴንተሮች አዘጋጅተናል። ኢቪ እና ፓርክ ኢቪ ቻርጅ ሴንተሮች በምን ያገለግላሉ? እንደ ባስ ሀብ፣ እንደ ታክሲ ሀብ። አሁን ኦሬዲ ከአንድ ኤንቲቲ ወይንም ከባንክ ጋር ተነጋግረን ወደ 300-400 መኪና ይገቡ አሉ። በኢቪ ቻርጅ ብቻ የሚሰሩ ለህዝቡ በብድርም ይሁን በተለያየ መልክ የተመቻቸ እና ራይድ አገልግሎት እንዲሰሩ ኦሬዲ ራይድ እየሰራ ነው ያለው በጋዝም በምንም። ግን እነኛ መኪኖች ኢቪ ሴንተር እያዘጋጀንላቸው። ኢቪ ሴንተር ማለት ኤሌክትሪካል ቬሂክል ቻርጅ ሴንተር ነው። ሶ ማዲያ ነበር በፊት። ማዲያውን አስጠፍተነው የነዳጅ ማዲያውን አጥፍተን እንዳለ ሙሉ ለሙሉ ወደ ኢቪ ሴንተር ቀይረነዋል እና ወደ ታች ስንሄድ አሳይሃለሁ። አሉ ሁለት ቦታዎች። እነሱ እንደ ታክሲ ሀብብ ናቸው። አገልግሎታቸው የሚሰጡት በኮሪደር ላይ የሚኖሩ ማንኛውንም እንቅስቃሴ ነው። ትንሽ ለየት የሚሉ የኛ የኮሪደር ዲዛይኖችን ላሳየ እስኪ። ይሄ ግራናይት ማለት አዲስ አበባ ላይ በጣም ውስን ቦታ ላይ የተሰራ ነገር ነው። በጣም ውድ ነው። ግራናይት ማለት ይሄ የመንገዱ ፊኒሽ አዲስ አበባ ላይ ኦልሞስት ቦሌና
ቦሌ ራሱ በጣም ውስን ቦታዎች ላይ ነው የተጠቀምነው። እኛ ለ10ም ለ7.2 ኪሎ ሜትሩ ሙሉ ለሙሉ በሁለት ሳይድ 14.2 ኪሎ ሜትሩን ይሄን የተጠቀምነው ግራናይት። ይሄ ግራናይት ማለት ጥሩነቱ ከውጪም አይደለም ከየትም አይደለም ከዚሁ ከሶማሌ ክልል የተመረተ ነው። እዚህ ሽኒሌ ላይ የወጡ ድንጋዮች ፋብሪካ ተቋቁሟል። እሱ የቆረጠውን ድንጋይ ነው አምጥተን እያነጠፍን ያለ ነው እና ይሄ ላይፍ ታይም ኦልሞስት በጣም ውብ ነው የሚያደርገው። እንዳውም ሞር ፖሊሽ የተደረገውን እዛ ሄደን እናያለን። ሌላ ከአዲስ አበባዎች ወይንም ከወሰድነው ልምድ ለየት ያለ ነገር ያደረግናት ነገር እቺ 90 ሳንቲም ግሪነሪ የምትባላለች። እቺ 90 ሳንቲም ግሪነሪ ማለት ሃርድ ግራውንድ እና ሶፍት ግራውንድ አለ። ሶፍት ግራውንዶቻችን እዚህ ጋር 3 ሜትር አለ፣ ሳይክል ሌን አለ፣ ወክዌይ አለ። እዚህ ወክዌይ ስር ሙሉ ለሙሉ ዩቲሊቲዎች አሉ። ግን እዚህኛው 90ዋ ላይ የውሃ ልማት ዩቲሊቲ አለ። ሶ ኤቭሪ ሃውስ ቱ ሃውስ ከዚህ 90ዋ ላይ ነው ቆርጦ የሚወስደው ውሃ እቺ አክቹአሊ የአትክልቱ ማጠጫ ናት። ግን እዚህ ትንሽ ብንቆፍር 10 ሳንቲም 20 ሳንቲም ብንቆፍር እቺ የማጠጫ ነች። እዚህ ብንቆፍር ቤት ለቤት የውሃ ማጠጫ መስመር በዚህ ጋር ታገኛለህ። የአትክልቱ ውሃ ማጠጫ ማለት በቃ ራሱ ጎማ ሳይቀጠልለት ራሱ ኖ ይሄ አትክልት ነው። በቃ ይሄ አትክልት ያጠጣል። ገባኝ። በዚህ ሳሩን ያጠጣል። እዚሁ ጋር ነው በቃ የሚከፈተው። እዚህ ነው። ይሄ እንትን ነው በድሪፒንግ ሲስተም እናጠጣበት ነው። ግን የቤት ለቤት ሁሌም መቆፈር አይጠበቅብን። ቤት ለቤት ግሪነሪ እዚህ ስር መስመር ውስጥ አለች እና አት ዘ ሴም ታይም ደግሞ ደስት ቢኖቻችንን ልክ እንደዚህ ይቀመጣሉ። ሰው ወክ እያደረገ እዛ ውስጥ ቆሻሻ ይጥላል። እንደዚህ ውበቱ በግልጽ ይወጣል ማለት ነው። ከ10 በላይ የመኖሪያ አፓርትመንቶችን ገንብቶ ለደንበኞቹ ማስረከቡን የሚገልጸው ቴምር ሪል ስቴት ከ5.5 ሚሊዮን ብር ጀምሮ አዳዲስ ሳይቶች ላይ ከ4 ኪሎ ቤተ መንግስት በስተጀርባ እንደዚሁም ሳር ቤት አካባቢ በተለይ አዳዲስ ሳይቶች ላይ ለሽያጭ የመኖሪያ አፓርትመንቶቹን ማቅረቡን ሲገልጽላችሁ በደስታ ነው። ቴምር ሪል ስቴት እንደተለመደው የባይፈርስ ሚዲያ ስለ ነጻ ሀሳብ የአውድማ ፕሮግራማችን የዛሬው ስፖንሰር ነው። ስፖንሰራችንን ቴምር ሪል ስቴት ከልብ በተመልካቾቻችን ስም ባይፈርስ ሚዲያ ለማመስገን ይወዳል። በገና ጨዋታ አይቆጡም ጌታ እንዲሉ አበው። ታዲያ ጌቶቹ እናንተን የቤት ባለቤት ለማድረግ ድርጅታችን ቴምር ፕሮፐርቲስ በ35% ታላቅ ቅናሽ የቤት ባለቤት ሊያደርጉት ነው። ባለ 1 መኝታ በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ8 ሚሊዮን ብር፣ ባለ 3 መኝታ በ8 ሚሊዮን 400 ሺህ ብር ጠቅላላ ክፍያ ጀምሮ አሊያም በረዥም ጊዜ አከፋፈል ያለምንም ተጨማሪ ክፍያና ወለድ በ20% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ ይልዎታል። እንዲሁም ንግዶን በቀላሉ ያዘምኑ ዘንድ ከ2 ሚሊዮን 500 ሺህ ብር ጠቅላላ ክፍያ ጀምሮ የንግድ ሱቅ ባለቤት መሆን ይችላሉ። ለበለጠ መረጃ ታች ስክሪኑ ላይ ባለው ስልክ ይደውሉልን። መልካም የገና በዓል ይሁንልዎት። ቴምር ፕሮፐርቲስ። ማካፊያ አሁን እዛኛው ላይ የለም። ቀደም ሲል ያልከኝ ነገር አለ። እሱን ነገር ንገረኝ። እሺ ይሄ ማካፈያው እንግዲህ 1 ሜትር ማካፈያ አለችው። 1 ሜትር ማካፈያ ማለት 70 ሳንቲም ነች። እንደ ሀሳብ እንደ ቫራይቲ ኮሪደሩ ያው ፕሮጀክቱ እንዲሞከር ያሰብንበት ዋናው መንገድ ነው። ሁለተኛው ምንድነው በአመራሩ መካከል ልዩነትም ነበር። አንዳንዶቹ ሚዲያን ይፈልጋሉ፣ አንዳንዶቹ ሚዲያን ግን ሁለቱም አይዲያ ይሰራሉ። ይሄም ይሰራል፣ ያኛውም ይሰራል። ስለዚህ እስኪ ሞር ሲቢዲ ወይንም ፐብሊክ ኤሪያው ፐብሊኩ የሚበዛበት እንደምታየው ቅድም የነበርንበት ቦታና አሁን ያለንበት ቦታ የእንቅስቃሴ ሁኔታ እኩል አይደለም። ሴንተር ኦፍ ቢዝነስ ዲስትሪክት የምንላቸው ወይንም አካባቢው ላይ በጣም ሰዎች አክቲቭሊ ይንቀሳቀሳሉ የምንላቸው ላይ ሚዲያን ተጠቅመናል እንደምታየው ጥሩ አድርገን። ያኛው ደግሞ ሞስትሊ መኪና ብቻ ነው፣ መኪና ይበዛል። እግረኛ በጣም ቁጥብ ነው፣ የተወሰነ ነው። ሰማው ግን እየተሻሻለ መሄዱ አይቀርም። ግን ከሰው አይምሮ ጋር አብሮ እየተላመደ መሄድ ፍላጎት ሳይሆን ፕሮፌሽናሊ መኪናስ የሚበዛበት ቦታ ላይ ለምሳሌ አሁን ይሄ ማካፊያ በነገራችን ላይ አንዱ መሰረታዊ ጥቅሙ ለምሳሌ እነዚህ የምታያቸው እጽዋቶች ማታ ላይ መኪና አሽከርካሪ በሚሄድበት ጊዜ መብራት
ከግጭት ከአደጋ ምናምን መብራትንም ይቀንሳል እና ምን ያህል በነፃነት ሰርታችሁታል የሚለውም ስላሳሰበኝ ነው። ማለት የሆነው አመራር ስለፈለገ በነፃነት ነው የሰራው። አስፋልት የሚሰራው የፖለቲካ ሰው ፖለቲከኛ ነው ብዬ ስላሰብኩ ነው። ወይም ቅድም የመጀመሪያው ፕሮጀክት ጽህፈት ቤት አቋቁሞ የሚሰራ እንትን ነው ስላልከኝ የነሱ እንትን ከበጀት ድጋፍ እና አካባቢውን ፐብሊክ እንትኑን ከማሳመር ውጪ ምን ያህል ጫና አሳድሮባችሁ እንዳይሆን ነው። ምክንያቱም ምንድነው ይሄ በጣም ብዙ በጀት ያለው እንትን ነውና ወደፊት ደግሞ የሆነው አመራር ሲመጣ ኮሪደር እንትን አድርግበት ቢል ሌላ ችግር እንዳይመጣ ነው። ከበጀት አንፃር ካልክ ከአዲስ አበባ ቀጥሎ ትልቅ በጀት የተጠቀምነው እኛ ነን። ወደ 5.2 ቢሊዮን ብር ተጠግተናል። አሁን ጠቅላላ ወጪያችን ትልቅ ነው። እንዳልከው ጫና አልነበረብንም፣ ግን የሀሳብ ልውውጦች አሉን። አሁን አመራሩ ከፕሮጀክት ኦፊሱ ጋር አብሮ አይሳተፍም ማለት አይደለም። በሳምንት 2 ቀን ከስራ በኋላ ከምሽቱ 4 ሰዓት እስከ ምሽቱ 6 ሰዓት 7 ሰዓት ድረስ ውይይት እናደርጋለን። ሀሳቦችን እንቀያየራለን። እዛ ጋር የነበረን የኛ ኮሚኒቲ አባል ወይም ኮሚቴ አባል የሚሰጡት ሀሳቦች የተለያዩ የዲዛይን አመለካከቶች አሉ። ይሄ ሚዲያን ኖረም አልኖረም ጥቅም አለው፣ ጉዳትም አለው። ለምሳሌ የሚዲያን መኖር ዛፎቹ ብርሃን ይቀንሳሉ ሳይሆን ዛፎቹ የአደጋ መንስኤ የሚሆኑበት ጊዜ አለ። ሰዎች ሲሻገሩ ማታይበት ጊዜ አለ። በፍጥነት ላይ ቆንክ አንደርስታንድ ማታረገው ጊዜ አለ። ሰማው ደግሞ ደስ የሚለው እናንተ በ70 ሳንቲም ስለሆነች እሱንም ቀንሳቸዋል። ሳይዙን ቀንሰናል። በፊት ከነበረው ሳይዝ ቀንሰናል። ግን ፓብሊኩ ወይንም ህዝቡ የእግር እንቅስቃሴ ይበዛበታል ብለን የምናስብበትን ቦታ በተወሰነ አቅም ያኛውን ፊውቸር የምንለውን መንገድ እስኪላመዱ ድረስ እንደዚህ አይነት መንገድ ሰርተናል። ሚዲያ ነው ያለው። ያኛው አክቹአሊ ፊውቸር ለወደፊቱ ከተሞች ሚዲያን የሚለውን ነገር እያስቀሩ ይመጣሉ። ምክንያቱም ይሄ እንደሱ ነው አስተሳሰቡ። ትክክል። ዓለም አቀፍ ሀሳቡ ትክክል። በኋላ ላይ ህዝቡ ይሄንን ባህል ስለሌለው ነው ሚዲያን እያካተተን ወይንም ለመኪኖቻችን ገደብ እየሰጠን ወደዚህ አትሻገር ያንተ መንገድ አይደለም ብለን እየነገርነው ነው ሚዲያን እያስገባን ያለነው። ግን ለወደፊቱ ህዝቡ በደንብ እየሰለጠነ ወይንም የዛ አይነት የሜንታሊቲ ደረጃ ሲደርስ ሚዲያን የሚለው ነገር ቀርቶ ስዕል ብቻ ይሆናል። ወደፊቱ ስዕሉም ሊቀር የሚችልበት ኦፕሽን ሊኖር ይችላል። እንደ ቴክኖሎጂው አናቅም። ግን ያንን እስኪላመድ ድረስ በዚህኛው ነገር እየተለማመደ ነው። ሌላ እንግዲህ የቀደም ሲልም ስናወራ ነበረ ኮሪደር ልማት ውበትም ነው። ከስፋቱ ከጠቀሜታው ባሻገር ገጽታም ይቀይራል የአንድን ከተማና ቀደም ሲል በመንገድ ዳር የሚሰሩ እንትኖችን አንስተን ነበረ ስለ ህንጻዎቹ። ስለዚህ ከዚህ ከሃይማኖት ተቋማት ጋር ተያይዞ ለምሳሌ ትልልቅ የምንላቸውን የአውሮፓ ከተሞች የዚህ በተለይ ቱርክን መካከለኛው ምስራቅ ላይ ምናምን ስታይ ዱባይ አካባቢ በጣም ከመንገድ ስታንዳርድ ጋር ውበት የሚያጎናጽፉ ናቸውና እኛ ሀገር ደግሞ አልተለመደም እንደዚህ የሆነ ተደብቀው በትልቅ አጥራጥረው ምናምን አይነት ነገር ስለሆነ እሱ ነገርስ እንትን የለውም። ኑሮ የበለጠ የአጥር ኮንሰፕት እኛ አለን። ኢትዮጵያውያኖች በደንብ አለን፣ እንዘጋለን። በቃ አሁን ይሄ ፎቅ ደስ ይለዋል፣ እዚህ ጋር አጥሬ ሆቴሉን ባስተዋውቅለት ደስ ይለዋል። ኦፕን ደግሞ የሚለው ኮንሰፕት አሁን ገና ትንሽ በተለይ አዲስ አበባ ላይ እየተለመደ የመጣ ፓርት ነው። አሁን እኛም እዚህ አጥር ለሚሰራ የአጥር ኮንሰፕት ዲዛይን ሰርተን እየሰጠነው ነው። እንደየተቋማቶቹ ይለያያል። ለምሳሌ የመንግስት ተቋም ሲሆን በጣም ኦፕን ነው፣ ክፍት ነው፣ ብርሃን ነው። ከውጪ ወደ ውስጥ ከውስጥ ወደ ውጭ በደንብ እንድታይ አድርገህ የሚሰራ አጥር ዲዛይን ሰርተን ሰጥተናቸዋል። ሴማይ ትራንስፓረንት ለምሳሌ እንደ ክሊኒክ፣ ሆስፒታል ምናምን ከሆኑ ደግሞ ሴማይ ትራንስፓረንት አድርገናቸው የተወሰነ ዲዛይኑን እንዳው አይንም ባይከልልም ትንሽ ክፍተት ሰጥተናል፣ ዲዛይን ሰርተናል። ደግሞ ኮምፕሊትሊ ደግሞ ኦፓክ የሚሆኑ ስፔሶች አሉ፣ እነሱንም ሰርተን ሰጥተናል። 3 አይነት እንጂ አጥርን በቀላሉ መላቀቅ የሚችል ባህል የለም። አሁን አሉ የተወሰኑ ህንጻዎች የለመዱ አሉ። ሰማዊ አይ ቲንክ ኮሪደርን ተከትሎ የሚመጣ ትልቅ ፕሮብሌም አንድ ልንገርህ፣ የማኔጅመንት ሲስተም አሁን ከምትላቸው ነገሮች አንዱ ኮሪደሩን እንዴት ነው ማኔጅ የምናደርገው? አሁን ይሄ እዚህ የተሰራው ነገር 5.2 ቢሊዮን ብር ወጣበት አይደል? ነገ ላይ ሌላ 5.2 ቢሊዮን ብር የሚፈልግ አክቲቪቲ አለው።
ለምሳሌ እጽዋቱን መንከባከብ፣ እጽዋቱን ውሃ ማጠጣት፣ መንገዱን ቀለም ማደስ፣ ክራክ ሲኖር ማበላሸት እነኚህ ማኔጅ ህዝቡ እንዴት ይጠቀመዋል? አሁን ትራፊክ ለምሳሌ ስማርት ፖሎች ተከልን ካሜራ ያለው ትራፊክ ሲስተሙ ማኔጅ የሚያደርግ ሁሉ ነገር ይሄንን ማኔጅመንት የሚሰራ የተማረ ሰው ኃይል አለ ወይ? ጥያቄው መጀመሪያ ማኔጅስ እንዴት ነው የምታረገው? ነገ ትራፊክ እዚህ ጋር ቆሞ ፊሽካ እንዲነፋ አትፈልግም። በካሜራ እየታየ አካባቢ እኛ ወደ ሰከንድ ፌዝ የወሰድነው የማኔጅመንት ሲስተም የሚለውን ጠቅላላ ፕሮግራሙን ከሰከንድ ፌዝ ጋር እያይዘ ነው የምናመጣው። ግን በጣም እኮ ኦሬዲ ስልጠና ምናምን ይጠይቃል አለ። የጀመርነው ነገር አለ። ሲቹዌሽን ሩም እየተሰራ ነው፣ ሴኩሪቲ ሲስተሞች እየተሰሩ ነው። ግን ይሄ ማኔጅመንት ትራፊክ ማኔጅመንት ሲስተም ትልቅ ነው፣ በጣም ትንሽ አይደለም። ትልቅ አሰልቺ ነገር ነውና እሱ በኢትዮጵያ ብቻ አይደለም፣ በጠቅላላ በቃ ይሄ እንደዚህ አይነት ነገር ለአንድ ሰው የሚጠቀመውን ነገር ስታዘጋጅለት አጠቃቀሙንም ልታስተምረው ይገባል። አጠቃቀሙን ልታስተምረው ምንድነው የሚለው ነገር ልታስተምረው ይገባልና ያ ትልቅ ነው። እንዳውም አሁን ሄደና ያለን ሲቹዌሽን ሩማችንን የትራፊክ ማኔጅመንት ሲስተሙ እንዴት እየሰራ እንደሆነ ከክልሏ ፖሊስ ኮሚሽን ጋር አንድ ላይ ሆነን ትልቅ ሲቹዌሽን ሩም አዘጋጅተን እየተከልን ያለነው ነገር አለ እና እዚህ ላይ በዛው የዚህ የፖሉን አይዲያ እንግዲህ አይዲያችን የነበረው የፖሉ አይዲያችን ስማርት ኤሌጋንት መስራት ነው። በጠቅላላ ወደ 570 ፖሎች ተክለናል በአሁኑ ሰዓት። ከ570 ፖሎቹ መካከል 20% ፉሊ ስማርት ናቸው። ፉሊ ስማርት ስላችሁ ካሜራ አለው፣ ስክሪን አለው፣ ቻርጀር አለው፣ ኮንትሮል ያደርጋል አካባቢውን፣ ኢንቫይሮንመንታል ሴንሰሮች አሉት። ሶ ፉሊ ስማርት ነው። የቀረው 80% ነን ስማርት ነው። ስለዚህ በየአራት አንድ እየዘለልክ አንድ ፉል ስማርት የሆነ ፖል እናገኛለን። ዋጋው ስማርት ሳይሆንና ስማርት ሲሆን ይለያያል። ሰምሃው እና አይዲያውን እንዴት መረጣችሁ? አይዲያው ሳይ ዝም ብሎ ውበት ብቻ ያማከለ ስራ ነው። የሚቆይ ውበት ምናምን የሚመስል እኛ እዚህ የመረጥንባቸው አክቹአሊ ሁሉንም ነገር የምናጸድቀው ስቲሪንግ ኮሚቴ የሚለናለን እኛና አመራሮቹ የተቀላቀልንበት አንዳንዴም ከፍተኛ አመራሮች የሚቀላቀሉበት ኮሚቴ ግሩፕ አለን እና እዛ ላይ ሁሉንም አይዲያ እናቀርባለን። ለምሳሌ አሁን ይሄን ፖል ስንሰራ የተለያዩ 5-6 ፖሎች እንደ ሐሳብ እንደ ዲዛይን አቅርበናል። ያዩታል፣ እንወያያለን፣ ሐሳብ እናንሸራሽራለን። ፋይናሊ ግን ወደዚህ ሲምፕል ኤንድ ኤሌጋንት ወደሚለው አይዲያ ውሳኔ መጥቷል። ምክንያቱም ያኛው ይሰለቻል። ህዝባችን ሜቢ አሁን ዛሬ ላይ አልተረዳውም ይሆናል፣ ግን ከገጠምነው በኋላ 1 ወር 2 ወር 3 ወር ውበቱ ይጠፋብህና ማየት ትተዋል። ሶ የክሪስማስ ዛፍ ይመስላል። የክሪስማስ ዛፍ ደግሞ ከጥምቀት በኋላ ያልቃል። ሶ ያቺን የጥምቀቷን ጊዜ ብቻ ወይንም ያቺን የገና ጊዜ ብቻ ትደሰትባታለህ፣ ከዛ በኋላ ይሰለቻል። እና ይሄ ግን እንዳይሰለችህ ደግሞም ውበቱም ጥሩ ነው። የሆነ ባህላዊ ነገር አታች አላረግንም፣ ፊቸሪስቲክ ያማከለ አዲስ አበባ ላይ አሁን ብዙዎቹን ቢጫዎቹን ያኛ የሌላ አይነቶቹን እየቀየሯቸው ነው፣ ወደዚህ እየመጡ ነው። ስለዚህ ጥሩ ነው፣ ቆንጆ ነው። አንዳንድ ጊዜ ደግሞ የሆነ ባህልን ምናምንን መሰረት አደርጋለሁ ብለህ ስትንቀሳቀስ በማህበረሰቡ መካከል ተቀባይነት ሁሉ የፖለቲካ መሟገቻ የሚሆንና ሌላ ችግር ይፈጠራል። እኔ በጣም ወድጄዋለሁ። ከለሩንስ እንዴት መረጠ? ከለሩም አሁን በቃ አሪፍ ነው። ለኔ ጥቁር የማይረብሽ ከለር ነው። ጥቁርና ነጭ አይን አይስቡም፣ አይረብሹም፣ ራሳቸውን ችሎ ይቆማሉ። ለዛ ነው ሶ አይዲያው የነበረው ሲምፕል ኤሌጋንት፣ ነገ ላይ ቶሎ ማያስቀይረን የሚቆም ብዙ ጊዜ የተባለበት አይዲያ ነው። ሌላም ምልክት አንዳንድ የፖለቲካ አጀንዳ እየሆነ እዚህ ሀገር እንትን ይላልና ከሱ ሁሉ ነፃ ይሆናል። ትክክል፣ ቢቀር ጥሩ ነው። እቺኛውን ሴክሽን ቀለም ከቀባ በኋላ 100% አልቆ ይመጣል። ባጃጅ ሄዳል እዚህ ላይ አይሄድም። ይሄ ኮሪደር ልማት አይሄድም። ባጃጅ በቃ ኮሪደር ግን ውስጥ ለውስጥ እነሱ የሚሄዱበት ምቹ ሁኔታ ተፈጥሯል። ትክክል። አንዱ ቻሌንጅ ያደረገን እሱ ነበር፣ የታክሲ ሲስተሙን እነሱን አትሄዱም። እኔ ስመጣ ተለዋጭ መንገድ ነው የተጠቀመው እዛ ጋር ተዘግቶና አሁን ያ ተለዋጭ መንገድ አንደኛ ዞሮ ለማህበረሰብ አገልግሎት ተብሎ ድረስ የሚሰራው
አንዳንዴ እዚህ ፕሮጀክት ላይ ሆናችሁ እዛ ውሃ ብታርከፈክፉበት ወር የማህበረሰቡን ጤና በሚያውክና ምናምን ነው እንትኑ አይመችም። ቅድም ያልኩ የማኔጅመንት ሲስተም የትራንስፖርቴሽን ማኔጅመንት ሲስተም አንዱ አካል ይሄ ነው። ምንድነው ባጃጅን እዚህ ላይ አትገባም ወይም 3 እግር መኪናን እዚህ ላይ አትገባም ስትለው መሻገር የሚፈልግበት ሲስተም አለ። ወይንም ተለዋጭ መንገድ የሆነ ቦታ ላይ ለመድረስ ሰከንደሪ ሮድ ልታዘጋጅለት ግድ ነው። ስለዚህ እዛ ዓላማ አስተካክለው ኦሬዲ አርበን ዲዛይኑን ሰርተናል፣ ኢንፍራስትራክቸራል ዲዛይኑን ሰርተናል፣ አዘጋጅተናል። እሱን ወደ ትግበራ የምንገባው በሁለተኛው ፌዝ ላይ ነው፣ ማገናኘትና መስራት። ለጊዜው ግን ባለን እንጠቀማለን። አንዳንዴም እንዳልከው ውሃ መርጨት እና መርዳት ይኖርብናል። ትክክል። ማኔጅመንት እንትኑን ይሄም ይኖርበታል። ይሄ ማጽዳቱ ቀለሙን ለመቀባት ፈልገው ነው። ቀለሙ ሲቀቡ እንዲመቻቸው ነው እያጸዱበት ያሉት እንጂ ውሃ እያጠጡ አይደለም። ለወደፊቱ ውሃ ማጠጫ ያቺ ነች የምትሆነው። እንደዚህም ታዲያ አንዳንድ አሁን አዲስ አበባ ላይ ያስፋፉት ነገር ምን መሰለህ? ራሱ ለኮሪደር ልማቱ ግብዓት የሚያቀርቡ ሲኖትራኮች የተሰራው ላይ የሚያንጠባጥቡት እንትን ይከማችና እዛው ድርቅ ይላል። ከዛ እንትን ይለዋል አስፋልት። አዎ በጣም ትልቅ ማኔጅመንት ይፈልጋል። አሁን ያው ጉድጓድ ባይዘው ድሬኔጆቻችንን በትክክል ሰርተን ነው ይመጣል። ጂጂጋ በጣም አታክ የሚያረጋት መግቢያው ምዕራፍ ላይ ትልቅ የሰራ ነው ፋይንዲንግ። ጂጂጋ ዋና ከተማዋ እንዳለ እቺ ከተማዋ እንዳለ ጎርፍ አታክ ያረጋታል። ዝናብ በዘነበ ሰዓት አይታት የምታውቀው አሁን ላይ የፈለገ አይነት ዝናብ ቢዘንብ ያ ጎርፍ የለም። እንዴት አረጋችሁት ብትለኝ 5 ኪሎ ሜትር የሚሞላ ድሬኔጅ ሲስተሞች ሰራን ከተማ ውጪ። መጀመሪያ ከከተማው መሀል ላይ ጎርፍ የሚመጣበት ትክክለኛ አናሊቲክ ጥናቶች ተሰሩ። ይሄንን ብሎክ ብናረግ ይሄን ብሎክ ብናረግ ጎርፍ ከተማው ላይ አይመጣም የሚል አናሊሲስ ሰራን። በዛ መሰረት በዚህ በኢስት በኩል 3.5 ኪሎ ሜትር ስፋቱ 5 ሜትር የሆነ ትልቅ ማሰነሪ ድሬኔጅ ከነክዳኑ፣ በዛ በኩል ደግሞ 1.5 ኪሎ ሜትር የሚሆን በዌስት በኩል 1.5 ኪሎ ሜትር ደሴም 5 ሜትር ስፋት ያለው ትልቅ ድሬኔጅ ሰርተናል። መነሻው እንዳውም ትልቁ በጀት የወሰደብን ወደ 700 ሚሊዮን የወጣብን እዛ ላይ 700 ሚሊዮን እና ኮሪደር ብቻ ሳይሆን የጀመርነው መጀመሪያ ድሬኔጅ ሰርተን ነው ወደ ኮሪደር። በነገራችን ላይ እኔም ትልቅ ትዝታ አለኝ። እኔ አንድ ወቅት ዚዮን የዘነበው ዝናብ ጫማዬን ወስዶብኛል። ይወስዳል። በጣም ትልቅ ጎርፍ ነው። እንደውም አንዳንድ ቪዲዮዎች አሉ ተቀርጸው የተላኩልን። ህዝቡ በጣም ስጋት ነበረው። የሚገርም ነገር ከፍተኛ ዝናብ የዘነበ ቀን መጥቶ ያላጨበጨበ ሰው የለም። ደስተኛ ነበር ህዝቡ። በቃ ወይ ለኛ አስቦልን ነበር። ጉድጓዶች ነበሩ። በጣም ትልቅ ዝናብ ዘነበ። ኦኬ ቴስት አድርጎታል። አዎ አንድ ጎርፍ ወደዚህ አልመጣም። ቅድም ከነገርኩ አይዲያዎች መካከል ኢቪ ሴንተር ማለት የኤሌክትሪካል ቬሂክል ወይም ከነዳጅ ወደ ኤሌክትሪክ ወደ ዘመናዊነት መምጣት የሚለው አይዲያ ይሄ ነው እና አሁን እዚህ በፊት ማዲያዎች ነበሩ። ሁለቱንም ማዲያዎች አንስተን ቀጥታ ወደ ኢቪ ሴንተር በአንዴ 100 መኪናዎች ማስተናገድ እንዲችሉ 60 ይሄኛው 60 ያኛው 120 መኪናዎች አንድ አቴታይ ማስተናግደው ቻርጅም አድርገው እንደ ታክሲ ስቴሽንም እንዲያገለግሉ ነው ሀሳባችን። የግለሰብ መኪኖች የሚደረጋሉ እዚህ ላይ ወይስ የትራንስፖርት ይቻላል? የግለሰብም እንትን ነው ገቢም ያመጣል ለከተማው። ገባ ቻርጅ ስታረግ የምትከፍለው ብር አለ። ፋስት ቻርጆች አሉን ሁሉም ኦልሞስት ወደ 16 17 ፋስት ቻርጀሮች አቴታይ ፋስት ቻርጅ ያደርጉላል። ስለዚህ ታክሲዎቹ እዚህ ይቆማሉ፣ ቻርጅም ያደርጋሉ። ካፌ ሲስተምም የሆነች የሚጠቃቀሙት ነገር ካለ የሚጠቀሙበት ቦታ አለ። በቃ በፊት ከነበረው የነዳጅ ሲስተም 2 ማዲያዎችን ከስራ አውጥተን ወደዚህ አምጥተናቸዋል። ወደ ኢቪሳና ማውረጃ ምናምንስ የታክሲ መነሻና ታክሲ ቤት ይሄ መነሻ የሆነ ግን ቤን ያረጋል ቻርጅ አድርጎ ያው እዚህ ነው የሚንቀሳቀስ። ፍጠራው በስልክ ነው። ቢዝነስ ሴንተሮቹ አካባቢ ላይ ፓርኪንግ ኤሪያም ያስፈልጋል። ዝም ብሎ በመንገዶቹ ነው መንገድ ላይ ሊቆም ነው። አሁን ስላላየው አሉ አንድ እዛ ጋር እየሰራ ነው። እዛው ጅጅጋ ኢንተርናሽናል ሆቴል አካባቢ በላይ በኩል አንድ አለ እየሰራ ነው። ገና ያልተጀመሩ ሰከንድ ፌዝ ላይ የሚገቡ ናቸው በብዛት። አሁን ብዙ ጊዜ ከመንገድ ከደህንነቱ ከአጠቃቀሙም የስፋቱን ያህል እንዳንጠቀም የሚያደርጉን አሁን አንዳንድ መኪኖች 12 ሰዓት ሙሉ ሊቆሙ ይችላሉ መንገድ ላይ ይዘው። አንድ መኪና እዚህ ጋር ቆመ ማለት ከዚህ እስከዛ ድረስ መንገዱ ተዘጋ እንደማለት ነውና አሁን አዲስ አበባ ላይ ትልቁ ግልግል
ካሳንቺስን የሚያህል ቦታ እነ ሜክሲኮ አደባባይ የመሳሰሉት ጋር እንደነሱ አይነቶች የፓርኪንግ ኤሪያዎች በተመሳሳይ ለወጣቶቹም የስራ እድል ፈጥረዋል። እንደገናም ደግሞ መንገዱን በአግባቡ መጠቀም እንድንችል ያደረጉ ናቸው። መንገድ ላይ የሚቆም መኪና ስለሌለ። ስለዚህ የእሱ ልምድ ትንሽ በደንብ ያየሁት አይመስለኝም። ለዛ ነው። እሺ አክቹአሊ ያው ገና በአካል በአይን የማይታይ ነገሮች ስለሆኑ እውነትን ነው አላያቸውም፣ ግን ኦልሬዲ ከዲዛይኑ ጋር ተካተው የተቀመጡ ነገሮች ናቸው። ቦታውን ሴኪዩር አድርገን እስክንጀምር ድረስ የራሱ የሆነ የፖለቲካ ስራዎች ቶሎ ማለቅ ያለበት ይመስለኝ እሱ። እሺ እናስተካክላለን። ከ10 በላይ የመኖሪያ አፓርትመንቶችን ገንብቶ ለደንበኞቹ ማስረከቡን የሚገልጸው ቴምር ሪል ስቴት ከ5.5 ሚሊዮን ብር ጀምሮ አዳዲስ ሳይቶች ላይ ከ4 ኪሎ ቤተ መንግስት በስተጀርባ እንደዚሁም ሳር ቤት አካባቢ በተለይ አዳዲስ ሳይቶች ላይ ለሽያጭ የመኖሪያ አፓርትመንቶቹን ማቅረቡን ሲገልጽላችሁ በደስታ ነው። ቴምር ሪል ስቴት እንደተለመደው የባይፈርስ ሚዲያ ስለ ነጻ ሀሳብ የአውድማ ፕሮግራማችን የዛሬው ስፖንሰር ነው። ስፖንሰራችንን ቴምር ሪል ስቴት ከልብ በተመልካቾቻችን ስም ባይፈርስ ሚዲያ ለማመስገን ይወዳል። በገና ጨዋታ አይቆጡም ጌታ እንዲሉ አበው። ታዲያ ጌቶቹ እናንተን የቤት ባለቤት ለማድረግ ድርጅታችን ቴምር ፕሮፐርቲስ በ35% ታላቅ ቅናሽ የቤት ባለቤት ሊያደርጉት ነው። ባለ 1 መኝታ በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ8 ሚሊዮን ብር፣ ባለ 3 መኝታ በ8 ሚሊዮን 400 ሺህ ብር ጠቅላላ ክፍያ ጀምሮ አሊያም በረዥም ጊዜ አከፋፈል ያለምንም ተጨማሪ ክፍያና ወለድ በ20% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ ይሎታል። እንዲሁም ንግዶን በቀላሉ ያዘምኑ ዘንድ ከ2 ሚሊዮን 500 ሺህ ብር ጠቅላላ ክፍያ ጀምሮ የንግድ ሱቅ ባለቤት መሆን ይችላሉ። ለበለጠ መረጃ ታች ስክሪኑ ላይ ባለው ስልክ ይደውሉልን። መልካም የገና በዓል ይሁንልዎት። ቴምር ፕሮፐርቲስ። ሲታጠብ ግራናይቱ እንዴት እንደሆነ አየው ውበቱ። ይሄ ሰይድ አብደላህ ፐብሊክ ፓርክ ነው የሚሆነው። ለወደፊቱ አደባባዩ ላይ የምናውቃትን አይኮኒክ ፈረሱ ላይ ያለው ሰይድ አብደላህ ከነ ፈረሱ አንስተን እዚህ አምጥተን እዚህ ጋር ነው የምናደርገው። ሶ መንገዱን ነፃ ልንለቀው ማለት ነው። አደባባይ ጃም ነው። አዎ ኦን ፊውቸር ኢዝ ጃም ጥቅም የለውም። ነፃነት በስማርት ካሜራ ወይም በስማርት ትራፊክ ሲስተም እንቆጣጠራለን ነው ሀሳባችን፣ አይዲያችን። ስማርት ትራፊክ ሲስተም ትራፊክ ላይቶችን እናሟላለን፣ አደባባዩ እናነሳለን። እዚህ አምጥተን ይሄን የመሰለ ትልቅ ቦታ ሰርተንለታል። እያዘጋጀን ነው። ተጀምሯል ኦልሬዲ ኮንስትራክሽኑ። በፊት እዚህ ጋር ሰይድ አብደላ መሰብሰቢያ አዳራሽ ነበር። የድሮ ማሳብሰቢያ አዳራሽ አንተ ራስህ ከአንዴ ሙለቴ ከመጣ ታውቀዋለህ። የሆነ አንድ አዳራሽ ነበር የድሮ፣ እሷ አዳራሽ ነው። አሁን የተለያዩ ትልልቅ ከሷ መጠን በላይ የሆኑ አዳራሾች ስላዘጋጀን ወደዚህኛው አፍርሰን ለሱ ፊት ለፊት በቃ ሜሞሪያል ቦታ አድርገነዋል። ይሄ ሌላኛው ለየት የሚያደርገው ይሄ ፕሮጀክት PPP ወይም ፐብሊክ ፕራይቬት ፓርትነርሺፕ የተጠቀምንበት አንዱ ፕሮጀክታችን ነው። አዲስ አበባ ላይ እየተገበረ ያለ ሌላ ክልል አሁን እያልተገበረው ያለ ፐብሊክ ፕራይቬት ፓርትነርሺፕ ሙሉ ለሙሉ ወጪው በፐብሊኩ ነው። በቦታው የሚያለማው አካል የሆነ ሪሌሽንሺፕ አለን። ለሱ መሬት ቆርጠን ኢንቨስት እንዲያደርግበት አጠቃላይ 10,000 ካሬ ነበር። ወደ 5,000 እሱ ኢንቨስት እንዲያደርግበት፣ ወደ 4,000 ደግሞ ለኛ ሙሉ ፐብሊክ ፓርክ ሰርቶ እንዲያስረክበን የሚል አይነት ሪሌሽንሺፕ ሶ PPP ማለት ነው። ታውቀዋለህ ነው። እንግዲህ ለወደፊቱ ይሄን የመሰለ በሁለት በኩል የተከበበ ዛፍ ኖሮ ወክዌይ ነው ተፈጥሯል። ትልቅ ነው የሚሆነው። ይሄን ማድጎ ትልቅ ሲሆን ይሄን ማድጎ ቆንጆ የሆነ ወክዌይ ነው። እውነት ለመናገር ለመጨማመር ብቻ ሳይሆን ከአዲስ አበባ በወሰድነው ተሞክሮ ጥሩ ነገር ለመስራት ነው የሞከርነው። በጣም ጥሩ ነገር ነው ለመስራት የሞከርነው። ሌላው ክፍለ ሀገር ላይ እንጃ እንደዚህ የተሰራ አይመስለኝም።
ባይዘው በኮምፒውተራይዝድ ነው መብራቱ። ሲቹዌሽን ሩም ሲገባ ቁጭ ብለህ ሲቹዌሽን ሩም ላይ ኮንትሮል ታደርገዋለህ። ቁጭ ብለህ ኮምፒውተር ትነካካለህ። አጥር ለምን ኖረው? እውነት ለመናገር በዲዛይኑ በጣም ተቃውመናል፣ ግን ማህበረሰቡ ገና ነው። ሲምፕል አጥር እንስራ የሚል ሀሳብ መጣ። ገባ አስቸጋሪ ነው። ክፍት ብናደርገው ደስ ይላል ቢሆን አይሻልም? አዎ ምንድነው ጎዳናዎች ያድራሉ፣ ጎዳናዎች ያስቸግሩናል ምናምን እንደዚህ አይነት ነገሮች አሉና ትንሽ አንዳንዴ ዲዛይኑ የሚፈልገውና ማህበረሰቡ ያለበት ደረጃ አልመጣጠን ያለባቸው ቦታዎች አሉ። ይሄ አሁን ጊዜያዊ ነው። ከላይ ያለውን ቆርጠን ማንሳት እንችላለን ወደፊት የሚል አመለካከት ነው ያለው። እቺን ኮለኗን ብቻ መቁረጥ ነው ማንሳት ነው፣ ነፃ ይሆናል። ግን እስኪላመዱ ድረስ ገና ነው። እቺ ያው ከባድ ነው። ኮለኑን አሁን ብትደምረው በሂሳብ ትንሽ ብር አይደለም። ያው ግን ህዝቡን ከማስተማር አንፃር ደግሞ ምን ማድረግ ትችላለህ? ህዝቡ እየተማረልን እየለመደልን እየተለማመደው ሲመጣ ምንም እኮ ጥበቃና በግ መጠበቅና በግ መሆን ይቀራል ማለት ነው። ገባ? ሰው ሁሉ ነፃ ሆኖ መኖር ይጀምራል። ሌላው ከአዲስ አበባ ትልቅ ተሞክሮ የወሰድነው የማንሆል ብዛት ነው። እኔ አዲስ አበባ ወክ ስታረግ በእንደዚህ ርቀት ውስጥ ስንት ማንሆል ታይ ነበር? ብዙ ጥቅጥቅ ይላል። ሂድ እስኪ ወክ አድርግ። ከዚህ ቀጥሎ አንድ እዚህ ጋር እዛ ጋር አለ 3 4 እኛ ማንሆል በየ30 ሜትሩ ወይንም እንደዚህ ግድ ሲሆን ደግሞ በየ10 ሜትሩ ታገኘዋለህ። በየ30 ነው ዩዥዋሊ በ30 አንድ ነው። ሁሉም ዩቲሊቲዎች እዚህ ውስጥ ያልፋሉ። ግን የቴሌ ሲሆን የቴሌ ብቻ ነው ክፍት የሚሆነው፣ ሌሎቹ ሲልድ ይደረጋሉ በኮንክሪት። ለምሳሌ የቴሌ ገብቶ የሳፋሪ እንዳያበላሽ ወይ የቴሌ ገብቶ መብራት ኃይል እንዳይነካ፣ መብራት ኃይል ገብቶ የቴሌን እንዳይነካ መሆን የለበትም። ገባ? እዚህ ውስጥ ገባ። አሁን እዚህ ውስጥ ገባ ቴሌም ሳፋሪም መብራት ኃይልም አሉ። ግን የቴሌ ከሆነ ማንሆሉ ላይ ቴሌ ላይ የቴሌ ማቴሪያል ኦፕን ይሆንና የሌሎቹ ሲልድ ይሆናሉ በኮንክሪት። ግን አዲስ አበባ ላይ ምንድነው መሰለህ ቴሌ ለብቻው ነው ሄደው፣ ሳፋሪ ለብቻው ነው ሄደው፣ መብራት ኃይል ለብቻው ነው ሄደው እና ሁሉም እዚህ ጋር ማንሆል ቢፈልጉ ከሆነ ይፈልጋሉ። በቃ ይገደድባቸው። ስለዚህ አንዱን ሰብሮት ሊወጣ ሊያበላሽ ይችላል። የአዲስ አበባው ለየብቻው ነው ይሰሩ። የኛ ግን ሲልድ አንድ ላይ አድርገን ነው እንዳይሰበር ሲልድ አድርገን ኮንክሪት ሰርተን ነው ያለው። ስለዚህ አንዱን ማግኘት አይችልም። አሁን ቴሌ ያገኛል፣ የአዲስ አበባ አያገኙም። እሱ የማንሆል ብዛት ቀዳዳ በዛ። ኦኬ ቀዳዳ በዛ፣ ወጪ በዛ። እኛ በጣም በየ30 ሜትሩ ግድ አድርገን ነው። እሺ አሁን እንደዚህ አይነት አከዳደን በራሱ ይሄ ገና ስላላለ አይደለም ወይ ከለር የለውም ወይ ምናምን የለውም። እና አሁን በዚህ ፕሮጀክት ላይ እንዲህ አይነት በአጋጣሚ ጉዳት ደርሶ ከካሳ ምናምን ጋር ገጥሟቸው ያውቃል? አላጋጠምንም። እስካሁን ሰው ሁሉ የተጠነቀቀ ነው ያለው። በእርግጥ እድለኛ ነው። እንዲዘጋ ሰሞኑን ነው እየጨረሱ ያሉት ይሄንን ወክዌይና የልጆች መጫወቻ ያለው እንዲሁም እንደ አምፊ ለከተማዋ ኦፕን የሆነ አይ ላቭ ጂጂጋ ዳንሲንግ ዋተሮች ምናምን ያሉበት ትልልቅ ሰዎች የሚዝናኑበት ቦታም ነው። አት ሴም ታይም ከሰዓት ላይ እዛ ጋር ቁጭ ብለህ ከተማዋን እያየ ውበትን ማታ ላይ ምናምን የምታሳልፍበት ቦታ ነው። በዛ ላይ ፐብሊክ ቶይሌቶች ወደ 16 ፐብሊክ ቶይሌቶች ሰርተናል። ማንኛውም ሰው አካባቢ ላይ እንዳይጸዳዳ አክቹአሊ ሁሉም ቦታ ላይ ኢቪ ሴንተሮች ላይ 3 4 5 6 እየሰራን ያለነው ፐብሊክ ቶይሌት። እነኚህ ፐብሊክ ቶይሌቶች የሰው ሃይጂኖች እዛ ውስጥ እንዲጠቀሙ ካለም ፍላጎት አንፃር ይሄ ሙሉ ከዚህ እዛ ድረስ በፊት ኤሌመንተሪ ነበር። ኤሌመንተሪው ትልቅ ሰፊ ግቢ ነው ያለው። ዊልዋል ነበር እና ሰፊ ትምህርት ቤት ነው ግቢው። ትምህርት ቤቱ ወደዛ ትንሽ አስጠግተ ነው ሙሉ ለሙሉ ያው ትምህርት ቤቱንም መልሶ ይገነባዋል ብለን እናስባለን። ከሚገኘው እንዳለ ነው ያለው አለ ኤሌመንተሪ ወደዛ ጠጋ ብለዋል። ፊት ለፊቷን ግን ወደ ፓብሊክ ይሄ ሙሉ ከተምሰለ ትምህርት ቤት ነበር። ይሄም ሃይ ስኩል ነበር አስጠግተ ነው። ኢንጂነር ሙስጠቂም እባላለሁ። የአይሲቲ ዳይሬክተር ሶማሌ ክልል ፖሊስ ኮሚሽን ዳይሬክተር ነኝ። ያው ይሄንን አሁን የ5 ኪሎ ሜትር ሬንጅ የምትቀርጽ ናት 360 ዲግሪ። አሁን ያየን አንድ ካሜራ ነው። ይሄንን አውራምባ ሰፈር ወይም 17ኛ ቀበሌ የምትባል
ወደ ጅቡቲ ወደ ድሬዳዋ ምናምን መንገድ መሄድ ነው። ይሄ ትልቁ መንገድ። ይሄንን እኛ 5 ኪሎ ሜትር 4 ካሜራ ሰቅናላል። እሱ ፈክሽናል ነው የሰራ ነው። ግን አሁን ያየን አንድ ፍሬ ነው። ሌላውን ደግሞ ማየት እንችላለን በአንድ 10 ኪሎ ሜትርም 2 አለ። እሱም እንትን ናቸው ፈክሽን ናቸው። ሌላ ደግሞ ኮሪደር ላይ ያለ 14 ኪሎ ሜትር ስኩዌር የምትቀርጹት ካሜራዎቹም ፒቲዜዶች ቡሌቶቹም እነሱም ፈክሽናል ናቸው። ስለዚህ አሁን ሲቹዌሽን ሩሙ ከደህንነት አኳያ ብቻ ሳይሆን ትራፊክ ማኔጅመንት ሲስተም አጠቃላይ ትራፊክ ማኔጅመንት ሲስተም የመንገድ ራሱ የተበላሸውም እዛ ላይ ወንጀልም አደጋ ትራፊክም የሚያግዝ እንትን ነው ካሜራ ነው።